መኪና ስትገዙ ማየት ያለባችሁ ዋና ዋና ቦታዎች፣ ዋና ዋና ነገሮች እና የት ላስፈትሽ የሚለውን ነገር ዛሬ ነግራችኋለሁ። ሰላም እንዴት ናችሁ? ዲጄናቲ ካር ማርኬት ቤተሰቦች፣ በቅድሚያ የፕላስ ምልክቱን በመጫን ቤቱን ፎሎ ላይ ኮፒ እያደረጋችሁ እያንዳንዷን ነገር ዲቴል ዛሬ እነግራችኋለሁ። ይመቻችሁ። ስለዚህ በሶስት ስቴፕ ከፋፍዬ መኪና ስትገዙ ማድረግ ያለባችሁን ነገር አስረዳችኋለሁ። አንደኛው ምንድነው? መኪናውን ለምን ፐርፐዝ ነው የምንገዛው? ሁለተኛው መኪናውን ስንገዛ እኛ ቅድሚያ ማየት ያለብን፣ ሶስተኛው የት ነው ማስፈተሽ ያለብን የሚለውን ሶስቱንም አብራራላችኋለሁ። የመጀመሪያው ምንድነው? መኪናውን ለምንድን ነው የምንገዛው? ለማስፈተሽም መኪናውን ለመግዛትም ስራ ለመስራትም መጀመሪያ ምንድነው መኪናው ምንድነው የምገዛው፣ ለምን ፐርፐዝ ነው የምገዛው የሚል ነገር ያስፈልጋል። ለምሳሌ ይሄን ነገር ያነሳሁበት ምክንያት አንዳንድ ሰው የሆነ መኪና አቅርቢለት እዚህ ጋር ለምሳሌ 1000 ሲሲ ሆኖ ነዳጅ የማይነካ መኪና፣ ከዛ እዚህ ጋር ደግሞ 1600 ሲሲ ሆኖ ነዳጅ የሚነካ መኪና አቀርባለሁ። ይሄኛው መኪና ነዳጅ እየነካም የሚያስፈልገው ሰው ካለ ያ ሰው ሊገዛው ይገባል። ለምሳሌ ራይድ የሚሰራ ሰው ከሆነ ኮምፓክቱን 1000 ሲሲዋን ወይም ቪትሱን ነው መግዛት ያለበት። ነዳጅ እንዳይበላው ከተማ ውስጥ ነው የሚንቀሳቀሰው፣ የትም አይሄድም። ጉልበቱ ያን ያለ እሱ አስፈላጊ አይደለም። 1600 ሲሲ የሆነውን ደግሞ መኪና መግዛት ያለበት ሰው ይኖራል። ለምሳሌ ክፍለ ሀገራት ላይ ረጅም መንገድ የሚሄድ ጉልበት የሚያስፈልገው በፍጥነት መድረስ ያለበት ሰው ነዳጅ ስለሚበላኝ ብሎ መኪናው ሊቶ አይገባም። ስለዚህ ምንድነው ነዳጅ መብላት አለመብላት እንደ መኪናው አገልግሎት ነው ሊወሰን የሚገባው እንጂ ነዳጅ የሚበላ መኪና አይነዳም፣ ነዳጅ የማይበላ መኪና ይነዳል የሚባል ታሪክ የለም። ሁለተኛው ምንድነው? መጀመሪያኛ ማየት የሚገባል መኪና ስንገዛ ጠርዝ አለ ወይ፣ ሻንስ ያለ ወይ፣ ሞተር ፈቷል አልፈታም፣ ሞተር ፈቷል አልፈታልም የሚለውንም ቃል ደግሞ አብራራላችኋለሁ። ያለው የመኪናው ኮንዲሽን እንዴት ነው የሚለውን እናያለን። ያንን ስናይ በሌላ ቪዲዮ መኪናውን እያሳየኋችሁ ጠርዜቱ ጋር እንደሆነ ሻንሲው ምናምን ያለውን ነገር አሳያችኋለሁ። ነገር ግን አሁን አብዛኛውን ጊዜ ሞተር ፈቷል መኪናው፣ ሞተር ከፈታ አልፈልግም የሚል ሰው አለ። ሞተር ምን እንደሆነ መፍታት ምን እንደሆነ ራሱ ኢቭን የማያውቅ ሰው ሞተር ከፈታ አልፈልግም የሚለውበት ምክንያት ምንድነው? ከጎኑ ያለው ሰው ሞተር ከፈታ መግዛት የለብም ስላለው ብቻ ነው። ኮንሲደር ማድረግ ያለባችሁ ግን እዚህ ጋር ነው። እኔ ስንት ብር ነው የስንት ዓመተ ምህረት መኪና ነው የምገዛው? 20 ዓመት ያገለገለ መኪና ሞተር አልፈታም ማለት አይቻልም። በቃ ይፈታል። ምክንያቱም ተነርቷል፣ የመኪና አገልግሏል። ሞተር የማይፈታ ቢሆን ኖሮ ስፔር ፓርት ራሱ ባልኖረው ነበር። ካምፓኒው ራሱ እኮ ስፔር ፓርት ሲያዘጋጅ ምንድነው ተፈቶ አገልግሎቱን ጨርሶ ያ ነገር እንዲቀየር መቀየሪያ ነው ያዘጋጀው። ስለዚህ ምንድነው ሞተር መፍታት ኢሹ አይደለም። ግን የ20 ምናምን የ21 የ22 መኪና ዓመተ ምህረት መኪና የ2019 ዓመተ ምህረት መኪና ሞተር ሊፈታ አይችልም በ5 ዓመት ውስጥ በ6 ዓመት ውስጥ። ለምን ፈታ ስንል ያያያዝ ችግር አለ ማለት ነው። እንደዚህ አይነቱን መኪና አዎ አልገዛም ልል እችላለሁ። ወይንም ደግሞ እንደ መኪናው ዋጋ አስቤ እኔ አቅሜ እንደዛ ከሆነ የከፋ ነገር የማያደርስብኝ ከሆነ እገዛለሁ። ስለዚህ ምንድነው መኪና ስታስፈትሹ መጀመሪያ ከማስፈተሻችሁ በፊት ዋጋው ስንት ነው፣ ይሄ ነገር በዚህ እዚህ ጋር እንደዚህ ያለው እዚህ ጋር ግጭት አለው። ሻንሲ ኖሮትም እኮ የምገዛው መኪና ይኖራል። ሻንሲ ከፊት ሲኖርና ከኋላ ሲኖር ራሱ በጣም ልዩነት አለው። ማብራሪያውን ሌላ ቪዲዮ ሰራላችኋለሁ። ነገር ግን በትንሹ ስነግራችሁ ከፊት ለፊት ሻንስ ያለው መኪና ለምሳሌ ጎማ ሊጨርስ ይችላል፣ መሪ ሊጎትት ይችላል በምንነዳበት ሰዓት በትክክል ሻንሲው ካልተሰራ ምናምን። ስለዚህ እነዛ ዲፑን የተለያየ ቪዲዮ እየሰራው ነግራችኋለሁ። ግን ብዙ ጊዜ አትሽወዱ። በቃ መግዛት ያለባችሁን ነገር ስትገዙ ዋጋውንና የመኪናውን ሁኔታና የእናንተን አቅም አማክላችሁ መግዛት አለባችሁ። ሶስተኛው ምንድነው? የት እናስፈትሽ? ብዙ ጊዜ ሰዎች የሚያስፈትሹት የሚያውቁት ቦታ ወይም ደግሞ ብዙ ሰው የሚያስፈትሽበት ቦታ፣ ወረፋ ያለበት ቦታ። ወረፋ ለዚህ በጣም ጎበዝ ነው ብሎ የሚያስብ ብዙ ሰው ስለገጠመኝ ማለት ነው። ግን ያ ሳይሆን ይህን አንድ ቃል በመነግራችሁ የምትገዙት መኪና የሚሰራበት ቦታ ላይ ብታስፈትሹ ሞራል ነው። ሁሉም መካኒክ በሁሉም መኪና ላይ ፕሮፌሽን አድርጓል ማለት አለ። BMW ከሆነ በBMW ብቻ ፕሮፌሽን የሆነ በጣም BMW ብቻ እየሰራ ያለ ሰው ጋራ BMW ከሆነ የምትገዛው እዛ ሄደህ ብታስፈትሽ ሞር ላንተ አሪፍ ነው። ምክንያቱም መኪናው ስፔሩ የት እንደሚገኝ፣ ነዳጅ ምን ያህል ኮንሴፕሽን እንዳለው የመኪናውን ፐርፎርማንስ አስረድቶ ትገዛለህ። ብዙ ጊዜ የሚገጥም ነገር ነው የምነግራችሁ። እነዚህ ኦልድ ናቸው ብለን የምናስባቸው በተለይ እንደዚህ BMW ማርቼዲስ ምናምን፣ በቶዮታም ደግሞ ስንመጣ እነ ካሪናን ምናምን ነገር በጣም ቆንጆ የሆኑ መኪኖችን አንዳንድ ገራጆች ላይ ሲሄዱ
ረይ ቢቀርብን የሚሻለው ነዳጅ ይበላል ከማለቱ ይልቅ ለምን ፐርፐዝ ነው የፈለከው ብሎ እንኳን የማይጠይቁ መካኒኮች ስለሚበዙ ሁሉንም እያልኩ አይደለም። በጣም ጎበዝ መካኒኮች አሉ የሚፈትሹ ያለህን ብር ምናምን ኮንሲደር የሚያደርጉ አሉ። ጎበዝ መካኒኮች አሉ፣ ጋራጆችም አሉ የሚፈትሹ። ግን ሞር የተሻለ የሚሆነው የምትገዙትን መኪና በብራንዱ ሄዳችሁ ብታስፈትሹ የተሻለ ነው እላችኋለሁ። የተለያየ ቪዲዮ ስለምሰራላችሁ ቪዲዮ ከጠቀማችሁ ኮሜንት ላይ ሀሳባችሁን አስቀምጡልኝ። ትክክል ያልሆንኩትም ነገር ካለ እንደዚሁ አስቀምጡልኝ። ቤቱን ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ የሚሸጥ መኪናም ስትፈልጉ እኔ ጋር ማምጣት ትችላላችሁ። የፈለጋችሁበት ቦታ ወስዳችሁ ማስፈተሽ ትችላላችሁ። ንክኪ ያለው መኪና ከሆነ ይሄው ንክኪ ያለው በዚህ ዋጋ፣ ንክኪ የሌለው ይሄ ንክኪ የለውም በዚህ ዋጋ ብዬ ግልጹን እዛው ፊት ለፊት አሳይቻችሁ ነው እኔ ጋር ስትመጡ መኪና የምሸጥላችሁ። ፎሎ እያደረጋችሁ ይመቻችሁ።